ዛሬ ደግሞ እስኪ ስለ ቁርንፉድ ጥቅም የተወሰነ ነገር ልበላችሁ ብዬ ነው። እንግዲህ ቁርንፉድ በውስጡ ማግኒዥየም እና ቪታሚን ኬን አካቶ ይዟል። እንግዲህ ቁርንፉድ በጣም በርካታ ጥቅሞች እንዳሉት ታውቃላችሁ፣ አጠቃቀሙንም ታውቃላችሁ። ግን የተወሰኑትን ያክል እና የትኛው አጠቃቀም የተሻለ ነው የሚለውን ነገር አጠር አድርጌ ልንገራችሁ። እንግዲህ የመጀመሪያው ነገር አንቲኦክሲዳንት ኢፌክት ስላለው ፍሪ ራዲካሎችንና መርዛማ ነገራቶችን ከሰውነታችን በማስወገድ ሰውነታችን እንዳይጎዳ ወይም ደግሞ ሴሎቻችን ዳሜጅ እንዳይሆኑ ወይ እንዳይጎዱ ለማድረግ ይጠቅማል ማለት ነው። በሁለተኛ ደረጃ ላይ አንቲ ኢንፍላማቶሪ ኢፌክት ስላለው እንግዲህ በሰውነታችን ውስጥ የሚካሄዱ ብግነቶችን ይከላከላል፣ የህመም ማስታገሻ ሆኖም ያገለግላል ማለት ነው። በሶስተኛ ደረጃ ላይ አንቲ ባክቴሪያል ኢፌክት አለው። ስለዚህ ባክቴሪያዎችን በመከላከል ጸረ ባክቴሪያ ሆኖ ያገለግላል። እንግዲህ አፋችን አካባቢ ላይ፣ ድዳችን ላይ፣ ጥርሳችን ላይ ያሉ ባክቴሪያዎችን በመከላከልና በማስወገድ ጥርሳችን እንዳይጎዳ፣ አፋችን እንዳይሸት በማድረግ ላይ ከፍተኛ የሆነ ጠቀሜታ አለው ማለት ነው። እንግዲህ በሌላ ደረጃ ላይ ስኳርን ለመከላከልም ይጠቅማል። በተለይ የኢንሱሊን ሬዚስታንት የሚባለው ሁለተኛው አይነት ስኳር ያለባቸው ሰዎች ቁርንፉድን ቢጠቀሙ ስኳራቸውን ለመቆጣጠር ይጠቅማል ማለት ነው። ሌላኛው እንግዲህ ስርዓተ እንሽርሽሪትን በማፋጠን ላይ ሰውነታችን ላይ እንግዲህ ከበላን በኋላ የሚስተጓጎለውን እንሽርሽሪት ለመከላከል ወይም ደግሞ ለማፋጠን ይጠቅማል ማለት ነው። ኢንዛይሞች እንዲመረቱ በማድረግ ማለት ነው። እንግዲህ እህቶች ይህንን ቁርንፉድ በአግባብ ቢጠቀሙ የወር አበባ ዑደታቸውን ለማስተካከል፣ በወር አበባ ጊዜ የሚመጣውን ህመም ለመቀነስ፣ እንዲሁም ደግሞ ኢንፈርቲሊቲን ወይም ደግሞ መካንነትን ለመከላከል አልፎ ተርፎም ደግሞ የሆርሞን መዛባት ካለ የሆርሞን መዛባቱን ለመከላከል ይጠቅማቸዋል ማለት ነው። ስለዚህ ቁርንፉድ እጅግ በጣም በርካታ ጥቅሞች አሉት። ከሴክሹዋል ሄልዝም ጋር ተያይዞ ምናልባት የስሜት ማጣት ካለ፣ ስንፈተ ወሲብ ካለ ቁርንፉድን ቢጠቀሙ ሰዎች ያን ነገር ለመከላከል ወይም ደግሞ ለመቀነስ ይጠቅማቸዋል ማለት ነው። እንግዲህ ቁርንፉድን እንዴት ብንጠቀም ይሻላል? የተሻለ የሚባለው አጠቃቀም እንግዲህ 2 ወይም 1 ቁርንፉድ ማታ ማታ ከመተኛታችን በፊት አላምጠን ብንወስድ የተሻለ ነው። እንግዲህ አፍልታችሁ ልትጠቀሙ ትችላላችሁ፣ ወይም በሌላ መልክ በቅመም መልክ ልትጠቀሙ ትችላላችሁ። የተሻለ የሚሆነው ግን ማታ ማታ 1 ወይም 2 ቁርንፉድ አላምጠን ብንወስድ የተሻለ ነው ማለት ነው።